ስለ ስኬታማ ሰዎች ባህሪያት እንመለከታለን። በእንግሊዝኛ ኦፕቲሚስቲክ ቲዎሪስትስ ይባላል። የሰው ልጅ ባዶ ሆኖ ሳይሆን ከእምቅ ችሎታ ጋር ወደ እዚህ ምድር መጥቷል ብለው ያምናሉ። ለምሳሌ አብርሃም መስለው እጅግ ስኬታማ የነበሩ ግለሰቦችን ለምሳሌ አብርሃም ሊንከን፣ ማርቲን ሉተር ኪንግን፣ ማህተማ ጋንዲ ወዘተ ህይወት ከተለያዩ ጽሁፎች በመሰባሰብ አጠና። በጥናት መሰረት እጅግ ስኬታማ የሆኑ እነዚህ ታላላቅ ሰዎች አያሌ የጋራ ባህሪያት ነበራቸው። እነዚህም የጋራ ባህሪያት ምንድን ናቸው ከተባሉ ከነዚህ ውስጥ ጤናማ የሚላቸውን 8 ባህሪያትን እንመለከታለን። አንደኛ አዎንታዊነት ወይም ኦፕቲሚዝም ማለት ነው። ስኬታማ ሰዎች ህይወትን አጨልመው ሳይሆን በበጎ አይን ይመለከታሉ። እነዚህ ሰዎች እንቅፋት ሲገጥማቸው እንኳ እንደ ማደጊያ መንገድ ወይም መለወጫ መንገድ ይወስዱታል እንጂ በትንሹ በትልቁ አያዝኑም ማለት ነው። ሁለተኛው ጨዋታ አዋቂነት ነው። ሴንስ ኦፍ ሀሜር ማለት ነው። እነዚህ ሰዎች በህይወታቸው ችክ ያሉ ደረቆች ሳይሆኑ ጨዋታ የሚያውቁና ፈገግታ ከፊታቸው የማይጠፋ ናቸው። ባህሪያቸው በጣም ቀለል ያለ ነው ማለት ነው። ሶስተኛውን ስንመለከት ደግሞ ሶስተኛው ኦፔን ቱ ኒው ኤክስፒሪየንስስ አዳዲስ ነገሮችን በመፍለቅ በመጠየቅ በመፈላሰፍ በመመርመር እና በመራቀቅ ጥበብን በመፍለቅ ውበትን በማድነቅ ይታወቃሉ። ምክንያቱም ያደንቃሉ፣ ውበትን ተፈጥሮን ያደንቃሉ፣ በዚህ ይታወቃሉ። ምክንያቱም ኦፔን ቱ ኒው ኤክስፒሪየንስ አዳዲስ ነገሮችን ለማግኘት ክፍት ናቸው ማለት ነው። አራተኛውን ስንመለከት ደግሞ ራስን ማወቅ ነው። ሴልፍ አዋርነስ ይባላል። ጤናማና ስኬታማ ሰዎች ድካማቸውን፣ ብርታታቸውን እና እንዲሁም የሚጠሉትን ወይም የሚወዱትን ጠንቅቀው የሚያውቁ ግለሰቦች ናቸው። ራስን የሚያውቁ ሰዎች ማለት ነው። ስለዚህ አምስተኛው ደግሞ ምንድን ነው? ራስን መቀበል ነው። ሴልፍ አክሴፕታንስ ይባላል። በምድር ላይ ማንም ያለ ጉድለት የተፈጠረ የለም። ጠንካራ ሰዎች ድካማቸውን አውቀው ራሳቸውን ተቀብለው ይኖራሉ። ነገር ግን ደካሞች ጉድለታቸውን እያዩ ዘውትር እየየ ባዮችና አንጉራምራሚዎች ናቸው። ስለዚህ እንደዚህ አይደለም ማለት ነው። ስድስተኛውን ስንመለከት አዎንታዊ ግንኙነት ወይም ፖዚቲቭ ሪሌሽንሽፕ ያላቸው ሰዎች ናቸው ማለት ነው። አዳጊ ሰዎች ከብዙ የምስል ጓደኝነት ይልቅ ጥቂት የልብ ጓደኞች አሏቸው። ከሚስቱና ከጓደኞቹ ጋር ጥሩ ጓደኝነት የሌለው ለውድቀት የቀረበ እድለቢስ ነው ይባላል ብሎ ያምናሉ። ሰባተኛውን ስንመለከት ደግሞ ምንድን ነው? ፍቅርና እንክብካቤ ወይም በእንግሊዝኛ ላቪንግ ኤንድ ኬሪንግ ይባላል። በዓለማችን ላይ የተነሱ ታላላቅ ሰዎች የፍቅር ሰዎች ነበሩ። ግባቸው የሌሎች ስኬት ነበረ። በህይወት ዘመናቸው ለሰው ኖረው ነበር ለሰው የሞቱት። በተቃራኒው በህይወት መሰላል ላይ ከታች የቀሩ ሰዎች ለራስ ኖረው ለራሳቸው የሞቱ ስግብግብ ግለሰቦች ናቸው። ሰው አይወዱም፣ አይራሩም፣ እንዲሁም ለሰው ግድ የላቸው ወይም አልነበራቸውም ማለት ነው። ስምንተኛው በሰዎች አስተያየት አይሰበሩም። ኖት ፓራላይዝድ ባይ አዘርስ ኦፒኒየን ይባላል ማለት ነው። ስኬታማ ሰዎች የራሳቸውን እንዲሁም የሌሎችን ችሎታ እንዲሁም ደካማ ጎን ጠንቅቀው ያውቃሉ። ከሌሎች የሚመጡ ትችቶችን ሰምተው የሚሰበሩ ሸምበቆዎች ግን አይደሉም። በህይወት መንገዳቸው የተለያዩ ሰዎች በትችት ከመንገዳቸው ሊያደናቅፏቸው ይሞክራሉ እና ነገር ግን እንደ ብረት ጽኑ ስለሆኑ ከጉዟቸው ለአፍታም ቆም የሚሉ አይደሉም ማለት ነው። መደምደሚያውን ስንመለከት ጤናማና የሚያድግ ሰው የሚጫወት ሰው የሚወድ ቀና ሀሳብ ለራሱ ጥሩ ግምት ያለው ነው ይላሉ። ይህንንም ያገኘሁት ሳይኮሎጂ 101 ላይ ነው። መልካም ጊዜ